ሰብስክራይብ አድርጉም የተመቸሽን ነገር በያቸው። እንደዚህ በካሜራ ከመጣን በጣም ብዙ ጊዜ ሆኖናል። ኦልሞስት ወደ 8 ወር ምናምን ይመስለኛል በግምት ነው። ወሩን ባላቅም ብቻ በጣም ቆይተናል። ግን ደግሞ እንዳልኳችሁ ቅድም ኖርማን ከቪዲዮ ጀርባ ተገናኝተን ብዙ ነገሮችን አውርተናል። የሷ ፋሚሊዎች ትንሽ ካሜራ ላይ መውጣት ፍቃደኛ አልነበሩም። ለዛም ነው ካሜራ ይዤ እነሱ ጋር ና እንሄድ ያልቻልኩትና ካሁን በኋላ ቤዛ ወደ እናንተ ትመጣላችኋለች። አሪፍ ቪዲዮ ይዘንላችሁ ትመጣለች ወደ እናንተ እና ቤተሰቦች። ይህን ቪዲዮ ሁላችሁም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሁላችሁም አደራችሁን ትወጡ ወይም የኔ አደራ ሰውጡልኝ እላለሁ እና እኔም ደግሞ ቃል እገባላችኋለሁ ይሄንን የመሰለ ስልክ ይዤ ደግሞ አላሳፍራችሁም እና ሁሉንም ነገር በውስጥ መስመር ነበር የጨረስነው እና ቪዲዮ ይዘን ምናምን መምጣት አልፈለግንም። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዲናችሁ ቤተሰቦች እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝዝት ይበልኝ። እንዲናችሁልኝ ዛሬ ከማጠብቁት ወይም ደግሞ ከማገሙት ሰው ጋር ነው ታላችሁ። ያው ኦልሞስት እኔና እሷ ከተለያየን ትንሽ ቆያ ካሜራማን በጣም ቆየና የኔና እሷ ጉዳይ ያው በውስጥ እኔና እሷ ተገናኝተን ከፋሚሊ ጋርም ተገናኝተን ከሷ ከፋሚሊ ጋር ከወንድሞቿ ጋር ተገናኝተን የኔና እሷ ነገር ጨርሰናል። ዛሬ የመጣውላችሁ ያው ከዚህ በፊት እንደሚታወቀው ለቤዛ ቻናል ከፍቼላት ነበርና ያ ቻናል ላይም እየሰራችበት ነበርና ሳታውቅ ግን ያ ቻናል ደልተዋለች ወይም ደግሞ ያ ቻናል ተደልቶባታል። አሁን ላይ ሪሙቭ እያላት ነውና ለመመለስ ሞክረን ነበር። ቻናሏን ለመመለስ ሞክረን ነበርና ሊመለስልን አልቻለም። ኢቭን እስከ ዛሬ ቪዲዮ ያለቀቀችላችሁ ቻናሏ ስላስቸገራት ወይም ስለተደለተባት ነው፣ ሪሙቭ ስላላት ነው እስከ ዛሬ ያልመጣችሁ ማለት ነውና ቤተሰቦች ዛሬ ግን ያው እናንተ እንደማታሳፍሩኝ አውቂ የቤዛ አድናቂዎች ደግሞ ብዙ ስለሆናችሁ የጋሺን ፋሚሊ ብዙ ስለሆናችሁ እኛ የሆነ ሰውን ስናበረታታ ከኛ እኩል ስለምታበረታቱ ለዛም ነው ሳላፍር እንዲ ወደፍረት ወደ እናንተ የመጣሁት ማለት ነው ቤተሰቦች። ይሄ አዲስ ቻናል ነው። አዲስ ቻናል ላይ ነው የመጣሁት። አዲስ ቻናሉም የቤዛ ነው። ያው ከላይ እንዳያችሁት ቤዛ ዩቲዩብ ይላልና ለቤዛ ቻናል ለከፍትላት ነው የመጣሁት ማለት ነው ዛሬ ቤተሰቦች። ያው እኔና እሷ ምንም በእንላይ አንድ ላይ ባንሆንም ግን አብረን ብዙ ጊዜ ያሳለፍናቸው ነገሮች አሉና እሷ ስትጎዳ ወይ ደግሞ እሷ የሆነ ቦታ ላይ ወርቃ ማየት አልፈልግም። እኔ የሆነ ሲቸግራት ወይም ብቻ አላ ብቸኝነት እንዲሰማት አልፈልግም። አሁንም ቢሆን እኔና እሷ ጋር ያለ መግባባት ወይም ደግሞ አንድ ያለ መሆን ነገር ቢኖርም ግን ደግሞ ያው መቻል ማገዝ ባለብኝ ልክ አሁንም ወደፊትም አግዛታለሁ። የዛኔም እንደዛ ተባብለን ነው ከፋሚሊዎቿ ጋር የተለያየ ነው። ግልጽ ለማድረግ እኔ እሷ ነገር ግልጽ ለማድረግ ያው የኔና እሷ ነገር ታቁታላችሁ። ከዚህ በፊት የነበረን ነገር ግንኙነታችን ታቁታላችሁ እና በመሀል ተጣልተን ነበር። ከቪዲዮ ጀርባ እኔ ብዙ ነገሮችን ሞክሬያለሁ። ቤቷ ድረስ ለማውራት ብዙ ነገሮችን ሞክሬያለሁ። ግን ደግሞ ሊሆን አልቻለም። እኔና እሷ አንድ መሆን አልቻልንም። ከቤተሰቦቿ ጋር ትንሽ ብቻ ልንግባባ አልቻልንም እና አንድ መሆን አልቻልንም። ብዙ ጊዜ ሞክሬያለሁ። ቪዲዮ ይቅርብኝ ብዬ ከቪዲዮ ጀርባ በጣም ብዙ ጊዜ ሞክሬያለሁና ያ ነገር ሊሆን አልቻለም። እኔና ቤዛ አንድ ልንሆን አልቻልንም። ዛሬ ግን ጠርቻታለሁ። ያው እሷ ትገምታለች ብዬ አላስብም። ምክንያቱም እንደዚህ ካሜራ ይዞ ምናምን ይጠብቀኛል ብላ ምናምን ነገር አታስብም። ከዛ በፊቶች ስንገናኝ ያለ ካሜራ ብዙ ቀን ተገናኝተን ብዙ ነገሮችን ስላወራን ዛሬም ያለ ካሜራ ነው የሚመስላትና ጠርቻታለሁ። ሰርፕራይዝ ትሆናለች እያስባለሁ። ሳታውቅ ነው የደለተችው። አስተካክላለሁ ብላ ነው ዩቲዩብን ተበላሽቶባት አስተካክላለሁ ብላ ነው ሪሙቭ ያደረገችው ቤተሰቦችና ያው በሷም አልፈርድም። ብቻ ያው ዩቲዩብ አንዳንዴ ሳታውቁ የሆነ ነገር ስትነካኩ ትደልታላችሁና ለዛ ነው ቤተሰቦች። ግን ዛሬ እናንተም አታሳፍሩኝም ውድ የኔ ፋሚሊዎች፣ የኔ እንቁ ቤተሰቦች እናንተም አታሳፍሩኝም። የቤዛን ዩቲዩብ ቤዛን የምትወዱ እኔን የምትወዱኝ ሁላችንም የምትወዱ ይሄንን ቪዲዮ ስታዩ መጀመሪያ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ፋሚሊ ተቀላቀሉ ትላለሁ። አሪፍ ስራ ይዛላችሁ ትመጣለች። ደስ የሚል ስራ ወደ እናንተ ይዛላችሁ ትመጣለች ብዬ አስባለሁ፣ ተስፋ አደርጋለሁ እንደዛና ቤተሰቦች እሷ እስከምትመጣ ትንሽ እንጠብቃት። ግን ያልነገርኳችሁ ነገር ያው ዩቲዩብ ስትሰሩ
መቅረጫ ያስፈልጋቸዋል እና ለእኔ ደግሞ ለቪዛ የሚሆን አንድ ስጦታም ይዤ ነው የጠበቅኳትና እዚች ጋር እንደምታዩት ያው አይፎን 13 ፕሮ ማክስ አለ። አይፎን 13 ፕሮ ማክስ ነው እና ለቪዛ ስጦታ ነው። ቪዲዮ እንድትሰራበት ይጠቅማታል፣ ወደ እናንተ እንድታደርስበት ይጠቅማታል ብዬ ስላሰብኩ ነውና እዚች ጋር አይፎን 13 ፕሮ ማክስ ይዤ ነው የጠበቅኳት ቤተሰቦችና በዚህም ሰርፕራይዝ ትሆናለች። እንዲሁም ደግሞ በቻናሉም ሰርፕራይዝ ትሆናለች። እኔ እንጃ ምን እንደሚሰማት አላቅም እና ያው እሷ መታለች። ያው ከሩቅ እየታየችኝ ነው ቤተሰቦች። ካሜራ ይዤ መሆን ስታክ ትንሽ ትነግጣለች እና ብቻ ግን ያው ከሷ ጋር የተፈጠሩት ነገሮች እንደዚህ ይመስላሉና ማታቁ እስከዛሬ ማታቁ ካላችሁ እውነታው ይሄ ነው። አሁን ያወራሁት ነው እውነታው። ከሷ ጋር ያለኝ ነገር እውነታው ይሄንን ይመስላል። እሷ መጣችሁ ያው ስለተፈጠረው ነገር መታወራችሁ ይሆናልና እስቲ ያለው ነገር ነው ከሷም አንደበት ምን ሰማው ይሆናል። ቤዚ እንዴት ነሽ? ደህና ነሽ? አለን ሁሉ ሰላም? ቆይታ አሪፍ ነው? ዛሬ ካሜራ ይዤ ነው የጠበኩሽ። እኔና አንቺ ያው ስልሽ ኦዲየንሶች የሚያውቁት ከተገናኘን በጣም ረጅም ጊዜ ወይም ደግሞ በጣም ቆይተን ነው የሚመስላቸው። በቪዲዮ ግን ከመጠን ይሄን አንቺ በጣም ቆይተናል፣ ግን ደግሞ እንገናኛለን። ተገናኝተንም አንዳንድ ነገሮችን አውርተናል። ብቻ ሰላም ባያችሁ። ሰላም የኛ ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እንደዚህ በካሜራ ከመጣን በጣም ብዙ ጊዜ ሆኖናል። ኦልሞስት ወደ 8 ወር ምናምን ይመስለኛል፣ በግምት ነው። ወሩን ባላቅም ብቻ በጣም ቆይተናል። ግን ደግሞ እንዳልኳችሁ ቅድም ኖርማን ከቪዲዮ ጀርባ ተገናኝተን ብዙ ነገሮችን አውርተናል። እዚህ ስለተፈጠረው ነገር ሞር ክሊር አድርግላችሁ ስለነሱ እኔም አንዳንድ ነገሮችን ነግሬያችኋለሁ። ያው የኔና አንቺ ነገር መስማት ብዙ የሚፈልግ ሰው አለና እስቲ ለነሱም ክሊር አድርግላችሁ በደንብ ከኔ የኔና የፋ ጉዳይ ያው ታውቃላችሁ። አንዳንዶች ቪዲዮዎችን አይታችሁታል እና ሁሉንም ነገር በውስጥ መስመር ነበር የጨረስነው እና ቪዲዮ ይዘን ምናምን መምጣት አልፈለግንም። ያው የቤተሰብ ነገር ስለሆነ ብዙም ማንዛዛት አልፈለግንም እና ሁሉንም ነገር ደግሞ ዘግተን ያው ሁሉንም ነገር በሰላም መፍታት ነበር የፈለግነው እና ያ ነገር አልቋል። እናንተም ፊት ለፊት እንድመጣ ብዙ ጊዜ ይጠይቃችሁናል። ያ ደግሞ እንዲሆን አልፈለጉም። ያው ወደ ሚዲያ እንድቀርብ አልፈለጉም እና እንደዛ ነው። እኔ ደግሞ ሰሞኑን ከሚዲያ ጠፍቻለሁ ታውቃላችሁ። እና ያልሽ ቤዚ ዛሬ ጠራዎች ለትልቅ ነገር ነው። ግን ደግሞ ያው እሷ ስላወራችሁ ነገር በካሜራ ያልመጣንላችሁ የእሷ ፋሚሊዎች ትንሽ ካሜራ ላይ መውጣት ፍቃደኛ አልነበሩም። ለዛም ነው ካሜራ ይዤ እነሱ ጋርና እንሄድ ያልቻልኩትና ቤተሰቦች ብቻ ያለው ነገር ይህንን ይመስላል። እኔና ቤዛ ላይ የተፈጠረው ነገሮች ይህንን ይመስላል እና ብቻ ግን ቤዚ ዛሬ የጠራሁሽ ያው ቻናልሽ ከዚህ በፊት የከፈትኩልሽ ቻናል ተደልቶብሻል ነግረሽኛልና ለመመለስ ሞክረናል። እኔም የቻልኩትን ጓደኞቼንም አሳይቼው የቻልነውን ሞክረን ነበር፣ ግን እስከዛሬ ቻናላ ሊመለስ አልቻለም እና ቤተሰቦች እና ይሄን ደግሞ መታዩ እዚህ ጋር እየተቀረጸ ያለው አዲስ ቻናል ነው። አዲስ ቻናል ክሬት አድርጌልሻለሁ። ያው አንቺን የሚወዱ አንቺን የሚከታተሉ ብዙ ፋሚሊዎች አሉና አንቺን የሚወዱሽ አንቺን ማየት የሚፈልጉ ብዙ ሰዎች አሉና ለነሱ ሰዎች እንድትመጪላቸው በውስጥ መስመር በጣም እያናገሩኝ ነበር። ጠፍተሻል እያሉኝ ነው እና ለነሱም ደስ ይላቸዋል በጣም። እኔም አልጠበቅኩም የምር በጣም ሰርፕራይዝ ነው የሆንኩት። ችግር የለውም በጣም አመሰግናለሁ። ያው ቤተሰቦች ለቤዛ በድጋሚ ቻናል ከፍቼላታለሁ። ከዚህ በፊት ያው የከፈትኩላት እንደነገርኳችሁ ተደልቶባታልና መመለስ ስላልተቻለ ነው ዛሬ በዚህ ቪዲዮ በአዲስ ቪዲዮ ይመጣላችሁና ሰብስክራይብ አድርጉም የተመቸሽን ነገር ባያችሁ እና የኔ ውድ ፋሚሊ ማለት ይችላል አይደል? የኔ ቤት ነው። ያንቺ ቤት እንደፈለግሽ ነው ብቻሽ። የምር በጣም እኔ እንጃ አልጠበቅኩም። ምክንያቱም በቃ እኔ ቻይና ላይ ስደለትብኝ ያው ተመልሼ ሚዲያ ላይ ምናምን እንደዚህ ይወጣሉ ብዬ አላሰብኩም። ተመልሼ እንደዚህ ቪዲዮ ሰራለሁ ብዬም አልጠበቅኩም። ዛሬ ጭራሽ እኔ አልጠበቅኩም። ኤፋስ ደውልልኝ ምናምን እንደዚህ ካሜራ ይዘ ይጠብቀኛል ብዬ አልጠበቅኩም እና በጣም አመሰግናለሁ የኔ ውድ ፋሚሊ።
በፊትም ታበረታቱኛላችሁ አውቃለሁ ከኔ ጋር ነበራችሁ አሁንም ከኔ ጋር እንደምትሆኑ ተስፋ አረጋለሁ እና ይሄንን ቤት ሰብስክራይብ ሼር ላይክ እያረጋችሁ ከበፊቱ እንደዚህ ከፍ እንድል ማለት ነው ሌላው ደግሞ ቤተሰቦች ያው ቅድም እናንተ ነግራችኋለሁ ዛሬ ሁለት ሰርፕራይዝ ነው ያለሽ ያው አንዱን ነግሬሻለሁ አይ ሰርፕራይዝ ወዛብኝ ጥሩ አይደለም ችግር የለውና አንደኛው ደግሞ ጊፍት ነው ዩቲዩብ በዚህ ቀርጸሽ በዚህ እንድትለቂ ስለምፈልግ ነው እኔ እንጃ ምን ማለት እንዳለብኝ አላውቅም የምር ይፋ ከቃል በላይ የሆንክብኝ ነው አይ ችግር የለውም ብዬ አንተን እንደማመሰግን አላውቅም ምክንያቱም ይሄ ራሱ ከልክ በላይ ነው ይሄንን ደግሞ ስትሰጠኝ እኔ እንጃ አይ ችግር የለውም አመሰግናለሁ በጣም ኖርማል ነገር ነውና ቤተሰቦች ያው ካሁን በኋላ ቤዛ ወደ እናንተ ትመጣላችኋለች አሪፍ ቪዲዮ ይዘንላችሁ ትመጣለች ወደ እናንተ እና ቤተሰቦች ይሄን ቪዲዮ ሁላችሁም ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ሁላችሁም አደራችሁን ተወጡ ወይም የኔ አደራ ሰውጡልኝ እላለሁ እና እኔም ደግሞ ቃል ገባላችኋለሁ ይሄንን የመሰለ ስልክ ይዤ ደግሞ አላሳፍራችሁም እና በየሳምንቱ ነው በየቀኑ እላለሁ እንደውም በየደቂቃ ከተቻለኝ ማለት ነው እና እኔ እንጃ ደስታ ከልክ በላይ ሆኖብኝ የማወራውን ነገር ራሱ አላውቅም ይፋ በጣም አመሰግናለሁ ከልክ በላይ ነው ይሄ ከምንም በላይ ነው እና አንተንም ደግሞ አላሳፍርም እና ዩቲዩብንም እዚህ ውስጥ እናስገባዋለን አሁን ሁሉም ነገር እናስተካክለዋለን ካሁን በላይ የራስሽን ስራ ትሰሪያለሽ እንደመጀመሪያው አትነካኪው ማስተካከል የምትፈልጊው ነገር ወይ የተበላሸብሽ ነገር ካለ እኔ ጋር ደውዪ እኔ ሁሉም ነገር አስተካክልሻለሁ እንድንልሻለሁ እሺ እና አጠገብሽ ነኝ የሚቸግርሽ ነገር ካለ እንደዚህ የሆነ ነገር እኔን ማገዝ በምችለው መንገድ አግዝሻለሁ መርዳት ባለብኝ ልክ እረዳሻለሁና አጠገብሽ ነው ያለሁት ምንም ነገር ለመጠየቅ አትፍሪ ችግር የለውም ማንኛውም ነገር አደርግልሻለሁ እና ቤተሰቦች እንግዲህ የነበረን ቆይታ ይሄንን ይመስል ነበር ከቤዛ ጋር ያለን ነገር ያው ክሊር ሆኖላችኋል ብዬ አስባለሁ እኔና እሷ ያው ከዚህ በኋላ ጓደኛሞች እንደዛ ነገር ነንና ምንም ማድረግ ደግሞ አልቻልኩም እኔ በበኩሌ በጣም የቻልኩትን ሞክሬያለሁ ግን ያው ሊሆን አልቻለም ቤተሰብ ደግሞ ቤተሰብ ነውና ያ ነገር ነውና ሊሆን ስላልቻለ ነው ቤተሰቦች ብቻ ያው ለእናንተ ዋናው ግልጽ ማድረግ ስለነበረብን ነው ግልጽ ያደረግንላችሁ ብዙ ሰዎች እየጠየቃችሁ ስለነበረ ነው ቤዛ የት ሄደች ማን ብላችሁ እስከዛሬ ስለ ቤዛ መጠየቁኝ ሰዎች ነበራችሁና ቤዛ የሆነች እና እቻለሁ እዚህ ጋር ነኝ ስለተፈጠረውም ነገር ያው ነግሬያችኋለሁ እና ቤተሰቦች እንግዲህ ሁሉም ነገር ገብቷችኋል ወይ ደግሞ ሁሉም ነገር ተረድታችኋል ብዬ አስባለሁና ድጋሚ ለቤዛ ቻናል ከፍቼላታለሁ እንደነገርኳችሁ ሰብስክራይብ ያደረጋችሁ ይሄን ፋሚሊ ተቀላቀሉ ተወዳችኋለሁ አከብራችኋለሁ በቀጣይ ባሪፍ ቪዲዮ እንገናኛለን ወዳችኋለሁ ደስ ብሎሻል አንቺ በጣም እኔ ከልክ በላይ ምን ማለት እንዳለብኝ ራሱ አላውቅም ፈገግታዬ ራሱ ልበላችሁ ከዚህ በፊት ያልነበረው ማለት እና ቤተሰቦች ወዳችኋለሁ